እንኳን ደህና መጡ ወደ ስማርትላንድ ኢትዮጵያ። በዛሬው ቪዲዮ መሬት ወይም ቤት በህጋዊ መንገድ ማዛወር ይፈልጋሉ? እንግዲህ ይሄ ቪዲዮ ሶስት ዋና መንገዶችን በዚህ ቪዲዮ ውስጥ እስከ መጨረሻው ከተከታተላችሁ ትገነዘባላችሁ ወይም ትረዳላችሁ። መንገዶችን እነግራችኋለሁ። አዲስ ለሆናችሁ እኔ ስዩም ታደሰ እባላለሁ። የከተማ መሬትና ይዞታ ባለሙያ ነኝ። ከ6 ዓመት በላይ የማዘጋጃ ቤት ውስጥ የስራ ልምድ አለኝ። ፕላስ ደግሞ በኮንስትራክሽን ሱፐርቪዥን እንደዚሁ በነን ገቨርንመንታል ኦርጋናይዜሽን ውስጥ አገልግያለሁ። ፕሮፌሽናል ባክግራውንድ በኮንስትራክሽን ቴክኖሎጂ ኤንድ ማኔጅመንት የመጀመሪያ ዲግሪ ያለኝ በኢንጂነሪንግ ዘርፍ ማለት ነው። ቪዲዮን ተመልክቱ እያልኳችሁ ሶስቱ ዋና መንገዶች እንደማን መሆኑ እነግራችኋለሁ። በዋነኝነት ግን የሽያጭ መንገድ የመጀመሪያው ይሆናል ማለት ነው። ማንኛውም መሬት ከሶስቱ ውጪ ማዛወር አይቻልም። በዚህ መሰረት የመጀመሪያው የሚሆነው ሽያጭ የሚለው መንገድ ይሆናል። በሽያጭ መሰረት ማንኛውም መሬት መታለፍ ይችላል። ሁለተኛው ደግሞ በስጦታ መሰረት ማዘጋጃ ቤቱ ህጋዊ ማድረግ ይችላል። ሶስተኛው ደግሞ በውርስ ነው። በውርስ ማስተላለፍ ይችላል። እነዚህ ከሶስቱ ውጪ በምንም ታምር ስለማይቻል መመሪያም ስለማይፈቅድ የመንደር ውል ነው መሆኑ እንጂ የማዘጋጃ ቤት ውል ስለማይሆን ማለት ነው። በዚህ መሰረት ይሆናል። እኔ ብሪፍሊ ሶስቱን አስረዳችኋለሁ። እናንተ ስም ማዛወር እንድትችሉ የሚያስችላችሁን መንገድ መርጣችሁ የሚቀለው መርጣችሁ በራሳችሁ በኩል መወሰን እንድትችሉ ይረዳችኋል። በዚህ መሰረት ሽያጭ ስንል ማንኛውም ግለሰብ ንብረቱን ማስተላለፍ ሊፈልግ ይችላል። ንብረቱን ያፈራው የሊዝ መፍቱን ሊሆን ይችላል። ንብረት ያፈራውን ንብረት ለማስተላለፍ ይችላል። በዛ መሰረት በሽያጭ እንዲተላለፍልኝ ይፈልጋለሁ ብሎ ባለጉዳይ ሲመጣ ያ በሽያጩ ለሚተላለፈው ሚኒማም 3 ቀን ማስታወቂያ ወጥቶ መቆየት መቻል አለበት። ከ3 ቀን በኋላ ማዘጋጃ ቤቱ መሐንዲሶች ህጋዊ በሆነ መንገድ መሆኑን ማረጋገጫ ከሰጡ በኋላ ግመታ አድርገው ዝውውር እንዲፈጸም የሚፈጽሙ ይሆናል ማለት ነው። በዚህ መሰረት ሽያጭ ሁሉ ያልቃል ማለት ነው። መጨረሻው ወደ ሊዝ ስርዓት እንድትገቡ ደግሞ ያስገድዳል የመመሪያው ማለት ነው። 2010 ጀምሮ ማንኛውም መሬት ከሊዝ ውጪ መታደር ስለማይችል በዚህ መሰረት ወደ ሊዝ ስርዓት ውስጥ ትገባላችሁ ማለት ነው። የገዛችሁት መሬት ነባሪም ይሁን ሊዝም ይሁን አሁን ዛሬ ካዛወራችሁ ወደ ሊዝ ስርዓት ውስጥ ነው የምትገቡት ማለት በዚህ መሰረት ይሆናል። ሁለተኛ ደግሞ ስጦታ ነው። ስጦታ በስጦታ ሲሆን ደግሞ ማንኛውም ግለሰብ መጀመሪያ ለማንም ሰው ስጦታ መስጠት ይችላል። በዚህ መሰረት የስጦታ ተቋማት አሉ። እነሱ ህጋዊ ውል አዘጋጅተው ሳስፈጽሙ ያ ውል ይዘው ማዘጋጃ ቤት ይመጣሉ። ማዘጋጃ ቤት ሲመጡ ያንን መሰረት አድርገው ስም ዝውውር እንዲከናወንላቸው ይጠይቃሉ። በዛ መሰረት ህጋዊ ግራውንድ እንዲህ ይደረጋል። ይሄኛውም ስጦታ ወደ ስሪት ውስጥ ይገባል፣ ወደ ሊዝ ስሪት ውስጥ ይገባል ማለት ነው። ሽያጭና ስጦታ ወደ ሊዝ ስሪት ውስጥ ይገባሉ ማለት ነው። ሶስተኛ ውርስ ነው። ውርስ ደግሞ እንዴት ነው የሚገኘው? ውርስ እንደማንኛውም ግለሰብ ቅድም እንደነገርኳችሁ ቤተሰብ ሊሞት ይችላል፣ አባት ወይ እናት ፕላስ ሌላ ሰው። ነገር ግን ወራሽ የሚለው አካል ወራሽነቱን በፍርድ ቤት በኩል ነው ተመስክሮለት ህጋዊ ግራውንድ እንዲይዝ ተደርጎ ሰነድ ተሰርቶለት ወራሽ እከለ ወይም አንድም ከሆነ የሱን ስም ከዛም በላይ ከሆነ የሰዎችን ስም በማድረግ ወራሽ ማረጋገጫ ሰነድ ይሰጣል። በዛ መሰረት ማዘጋጃ ቤት ይመጣሉ ማለት ነው። ማዘጋጃ ቤቱ ያን መሰረት አድርጎ እንደገና ስሙን ያዛውራል ማለት ነው። በዚህ በሶስቱ አማካኝነት ስም ማዛወር ይቻላል ማለት ነው። እናንተ ራሳችሁ የቱ ጋር እንዳላችሁ አይታችሁ ችግራችሁን በዚህኛው መንገድ ነው ስሙን ያዛውረው ብላችሁ እንድትወስኑ ያደርጋል። ቀድማችሁ እንድትነቁ ስለሚያደርግ ነው ይህ ቪዲዮ ዓላማ። አዲስ ለሆናችሁ እንደ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ።
ቻሌንጆች እንደዚህ ያልገባቸው ነገር ካለ ደግሞ እንደዚሁ ኮንሰልት ማድረግ ይችላል። ለሀገር ውስጥም ከሀገር ውጭም ያለው ኢትዮጵያዊ በሙሉ መሬት ነክ ነገሮችን ኮንሰልት ማድረግ ስፔሻሊ የከተማ መሬት ላይ ለረጅም ዓመት አገልግያለሁ። ሰው በዛ ላይ ኤክስፐርትንም ማማከር ይችላለሁ ማለት ነው። ለነበረኝ ቆይታ አመሰግናለሁ። ስልኬ 0910 36 50 46 ስለዳመጣችሁ አመሰግናለሁ። ደውሉ። ፕሮግራም ተያይዘን በስልክም በቪዲዮም እየተነጋገርን ጉዳዮችን የምንፈታ ይሆናል ማለት ነው። አመሰግናለሁ።